ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። ውድ የሀገሬ ልጆች ሰላማችሁ ይብዛ። ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ እግዚአብሔር ይመስገን። ለዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ አበረታቱ። ላይክ፣ ኮሜንት። ውድ የሀገሬ ልጆች ስሙማ አንድ ቀን ማለት ነው ከትናንት ወዲያ ሶስተኛ ቀናቸው ነው። እናቱ የምትኖር አራተኛ ፎቅ ነው። እኛ የምንኖር ሶስተኛ ፎቅ ማለት ነው። ከዛ አንዳንድ ቀን እያልኩ አግዛታለሁ ስራ ማለት ነው፣ ሰራተኛ እንትን። ከዛ ከትናንት ወዲያ ልጅትን ላድርስ ሄጄ እና ልብስ ተኩሻሉ ስራ አለኝ አልኳቸው። ከዛ ለሴትዮዋ ደወሉ። ከዛ ፈልጊያት ነው ላኪያትማ አለቻት። ሄድኩኝ። ሲሄድ ልብስ ተኩሻሉ። ምንም ማድረግ አልቻልኩም፣ ተኮስኩ። ከዛ ለሴትዮዋ እየተነጫነሽኩ ነበር የሄድኩት። እኔ የመጣው ለአንድ ቤት ነው እንጂ ለሁለት ቤት ምናምን እያልኩ ነበር የሄድኩት። ከዛ ሰውየው አልሰማን ሲዘልቅ ማለት ነው። ከዛ ተከታትሎ መጣ። ከዚህ ቀደም ደግሞ ነግሬዋለሁ፣ ሁለት ቤት ነው ወይ ልሰራ የመጣው ምናምን ብዬዋለሁ ለኤጀንሲ ማለት ነው። ከዛ ተከታትሎ መጣ። ለምንድን ነው የምታሰሯት አላቸው። ለምንድን ነው የምታሰሯት? ከዛ እናቱ የኔ ልብስ ተኩስልኝ ምናምን ብዬ ነው፣ ሰራተኛ ይደክማታል ማማታል ምናምን አለችው። ሐኪም ቤት ወሰዷት አለ። ታመማት፣ ሐኪም ቤት ወሰዷት። በጣም እየደከማት ነው፣ ስራ ስለይበዛባታል፣ ይደክማታል። እኔ እኮ አንዳንድ ቀን ታግዝሽ ያልኩሽ ለአንቺ ነው እንጂ ለሞላው ሰው አይደለም። አበደ ወረደ። ተናግሮ ወረደ። ደውሎ ላኪያት አላት። መጣሁ። ጨረሽንም ልብስ አለችኝ። ኧረ የብዙ ሰው ነበረ፣ እንዴት አድርጌ ነው የምጨርስ አልኳት። እኔ አልችልም የብዙ ሰው ልብስ መተኮስ። እኔ አንቺ ቢሆን የማን ነው ደግሞ ሶስት ናቸው አራት የሚኖሩ ማለት ነው። በቃ አሁን ደግሞ አንዷ መታለች፣ ሶስት ልጅ ይዛ የእነዚያን ሁሉ ልብስ ተኩሼ ማለት ነው። አልጨረስኩም። ላኪያት አላት። መጣሁ። ከዛ ትናንትና ጦም ነው። ከዛ ልብስ ምሳ ምናምን ሰርቼ ከዛ ማታ ሰዓት ላይ በለመዱበት ሰዓት ላይ ደወሉ። ኩሽና እያጠብኩ ነበረ። ከዛ ኩሽና እያጠብኩ ደወለች ለሴትዮዋ። እያጠበኝ ነው ኩሽና አለቻት። ለሰውየው ደወለች። ከዛ አሁን ኩሽና እያጠበች ነው፣ ስትሰራ ነው ያለች። እረፍት የላትም፣ በጣም ደክሟታል፣ አትመጣም አላቸው ማለት ነው። ግን ትናንትና ማርያም እንድናገራቸው አስቤ ነበር፣ ተናድጄ ነበር ማለት ነው። እንዴ ቀን ሙሉ ትናንትና፣ እንደውም በተለይ ትናንትና ስራ ወስዶብኝ ምግብ ምናምን ስሰራ ሁሉ ነበር ማለት ነው። ከዛ ማታ ሰዓት ላይ ኩሽና እያጠብኩ ልብስ ተኩስ ላኳት ነው። ኧረ በጣም ደክሟታል፣ ኩሽናም እያጠበ ነው፣ ስራም በዝቶባታል፣ በጣም ደክሟታል ምናምን አላቸው ማለት ነው። ግን የጠበቂያቸው ነበር ልናገራቸው ማለት ነው። እናንተ ግን እነሱ ግን እሉንታ ሰው ይደክመዋል ምናምን አይሉም እንዴ? እግዚአብሔርን የታዘብኩት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንደውም እንቅልፍማ እንደውም እንድንተኛ እራሱ አይፈልጉም መሰለኝ። እግዚአብሔር እንደኔ መረረው ሰው አለ? ማርያም በቃ አንዳንዴ በቃ ፈጣሪ ትዕግስት ስጠኝ ምናምን እላለሁ ማለት ነው። በቃ ብቻ በቃ እሱ ፈጣሪ ሆነ። ስንመጣ በሙሉ ጤንነታችን ነበረ። ፈጣሪ በሙሉ ጤንነታችን ወደ ሀገራችን ያስገባል እንጂ እነሱ ምናቸውም ደስ አይልም፣ ምናቸውም ማለት ነው። እነሱ የሚያስቡ ብራቸውን እንጂ በቃ እኔማ እንደውም አዋጥተው የሚከፍሉኝ ሁሉን የመሰለኝ መቤቴን አዋጥተው የሚከፍሉኝ የመሰለኝ። እንዴ ያም በራሱ ፍላጎት ያም በራሱ ፍላጎት እንዴ። እና እንደዛ አላችኋለሁ ወገኖቼ። እግዚአብሔርን ተለይ እንደው እዛም የሚሏችሁ ሰዎች በጣም የተረገሙ ናቸው። ደግሞ ከሰው ይደክማል አይመስላችሁም?
እንደውም ምን አንደኛው ማለት ነው እንደውም አንደኛው ኧረ እኔ እንዴት ናንተ ማርኬ እንደውም ተማርሬ አላውቅም ማለት ነው። መማረር ሁሌም ነው የምማረረው፣ ግን አንዳንዴ ዝምታ ምን ያስመስላል መሰለኝ። ግዴታ የለብንም ግን በየሁሉም ቤት ማለት ነው የመጣን አንድ ቤት እንጂ በየቤቴ መስራት ግዴታ የለብንም። ስለዚህ በተቻላችሁ መጠን ፈጣሪ ትዕግስቱን ይስጣችሁ። እግዚአብሔርን በጣም ይከብዳል። ፈጣሪ ለሰላም በጤንነታችን ለሀገራችን ያብቃል። ህልማችን እንድንኖር ያድርገን እንጂ በጣም ይከብዳል እና እንደዛ እላችኋለሁ ቤተሰቦቼ። ውድ ሀገሬ ልጆች ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱ። ለዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ አድርጉ እና እግዚአብሔርን ሳስበው አንዳንዴ ማለት ነው ያ የመጣሁበት ብዙ ወጪ ያወጣሁበት ነገር ምናምን ቆረቆረኛል ማለት ነው። እኔ እንጃ እኔ ራሱ እንደው 2 ዓመት ራሱ ቆየ አይመስለኝም። በጣም ነው ያስጠላኝ ከምላችሁ በላይ። ዘውዲቱ ትጨናነቃለች ይቻላል እሱ መድኃኒዓለም ይሆናል። እናት ማርያም ናት እህት ቤት ወንድም ቤት ምናምን እናት ቤት እንታሰሩ ደግማችሁ ለፍታችሁ እዛ ሄዳችሁ የመፍታት ግዴታ የለባችሁ። ምክንያቱም ህጉ 2 ቤት ስሩ አይደል የመጣና አንድ ቤት እንጂ። እንደውም አትፍሯቸው፣ ስትናገሯቸው የሚፈሩ ማለት ነው። እኔ ደግሞ ሀገሬ ምናምን አሳዱ ስላልኳቸው ማለት ነው ያወጡት ወጪ ስለቆረቆራቸው አሁን በደንብ አድርገው የተንከባከቡ ነው ማለት ነው። ምክንያቱም ከኔ ገንዘብ አይበልጥም። ስለዚህ እኔ እንደዚህ ከሆነ አልሰራም ብያቸዋለሁ። አሁን በጣም የተንከባከቡ ነው ማለት ነው እና ከባድ ናቸው፣ እግዚአብሔርን ከባድ ናቸው። በተቻላችሁ መጠን ራሳችሁን ጠብቁ። በተለይ አዲስ ለምትመጡና እግዚአብሔርን ግዳ ነው የሚያገባችሁ። ምክንያቱም አታውቁማ፣ ቋንቋችሁንም አትመልሱማ። የሚመልሰውማ እናቴ ይፈራሉ። እና ሀገር ልጆች እንኳን አደረሳችሁ ሙስሊም ጓደኞቼ ለአረፋ በዓል። ህይወት በጣም ከባድ ናት። ብዙ ፈተና አላት፣ ብዙ ስቃይ አላት። ያችን ስቃይ ደግሞ ለማለት የግድ ትዕግስት፣ ብርታት ያስፈልገናል። አንድ ሰዓት ደስታ ስናገኝ ወደው ደስታችን ይመጣናል። ስለዚህ ጓደኞቼ በርትተን ጠንክረን ሰርተን ህልማችንን አሳክተን ወደ ሀገራችን እንግባ። ህመም አለ፣ ብዙ ነገር አለ። ብንታመም ብንተኛ ታመማችሁ እረፍት አድርጎ ይሉ ብቻ ስራቸው እንዳይቀርባቸው እነሱ እንትን የሚሉ እኔም አንዳንዴ ሳስበው
ሰው ሁሉ መስላቸው መሰለኝ። በቃ የሆነ በቃ ማይደክማት ድንጋይ ነገር ነው መስላቸው። ብቻ አላውቅም፣ በጣም ከብዶኛል ማለት ነው። እዛ የሚባሰ ኑሮ ሆነ እንጂ እግዚአብሔርን እንዲሁ ከዚህ ቀደም እየተገዝቼ ነበር ወደ ሀገር የገባሁት ድጋሚ እነሱን ግንባር ላለማየት ማለት ነው። እነሱን በቃ እንትን አለ ላለማየት። ግን እንደምታውቁት የኢትዮጵያ ኑሮ በጣም ከባድ ነው። ይቺ 2 ዓመት እንዴት ነው የምታልቀው? ማርያም እኔ ራሱ በጣም እንትን ብሎኛል ማለት ነው። ስመጣ ሙሉ ጤንነት ነበር። ራስ ምታት ራሱ የለብኝም ነበር። አሁንማ ቀን በቀን ነው ራሴን የሚያመኝ፣ ቀን በቀን ማለት ነው። ቀን በቀን እዛው ላይ ልቤ ምናምን ያፍነኛል። እና ውዶቼ አበረታቱኝ፣ ላይክ ኮሜንት እያደረጋችሁ የሀገሬ ልጆች ከወርቅ ተጋግዘን ከስደት ነው የምንወጣበት ፈጣሪ ያድርገን። እና እንደዛ ነው ሰዎች አበረታቱ። ኮሜንት ላይክ አድርጉ። አይከፈልበት፣ አንከፍልበት፣ ምን ችግር አለው? እግዚአብሔር ላይክ ኮሜንት አድርጉ። ከባድ ነው ማለት በጣም እግዚአብሔር እንደሚያስጠላው ሰው ቢኖር አንዳንዴማ የራሴ ቤት ይመስለኛል። ሁሉም ነገር ማስብ እኔ ያለቀ ብዬ የምናገር እኔ የሚገዙ 3-4 ፍሬ የሚሰራ ነገር ከሆነ ትንሽ ነው የሚገዙ። ወይኔ የሀሳብ ሀገር ያላስብ እንዲ ምናምን ብዬ አስብ እንትን እላለሁ ማለት ነው። በዛ ላይ ክብር የሚባል ነገር የላቸውም ለሰው ልጅ። በቃ 24 ሰዓት ተገትረን ካለ እንቅልፍ እንትን እንድንል የሚፈልጉ ማለት ነው እነሱ። ልፍ ሲባል ልፍ ይገኛል አሉ። እግዚአብሔር የመርኩበት ነገር አማርዬ ነበር መሰለኝ። እዛ በጣም ጥሩ ሀገር ነው ማለት ነው። በጣም ይከብዳል፣ ብቻ ይከብዳል እንዳጠቃላይ ማለት ነው። እና የሀገሬ ልጆች ሰብስክራይብ፣ ኮሜንት እያደረጋችሁ ላይክ እያደረጋችሁ እወዳችኋለሁ፣ አከብራችኋለሁ። የሀገሬ ልጆች ሰላማችሁ ይብዛ። ሀገራችንን ኢትዮጵያን ሰላም ያድርግልን። ባይ ወዳችኋለሁ፣ አከብራችኋለሁ። ላይክ ኮሜንት እያደረጋችሁ
አበረታቱኝ። እወዳቸዋለሁ፣ አከብራቸዋለሁ።